ወይኔ ጉዴ ዛሬ ምን ይሻለኛል? ሆዴንም እየቆረጠኝ ነው። ኡፍ ባለሱቅ በእናትህ ድንገት ልብሴ ተበላሽቶ ነው ሞዴስ ስጠኝ። የለኝም በእናትሽ ዞር በይ ከዚህ። በእናትህ እህቴ የለህም? ልብሴ እኮ ተበላሽቶብኝ ነው። እና እኔ ምን አገባኝ? ንጽህናሽን አትጠብቂም? አሁን ዞር በይ ከዚህ ከስተመር እንዳታባሪብኝ። እሺ ምን አይነቷ ናት? በዚህ እድሜዋ እንኳን ራሷን አትጠብቅም እንዴ? እኮ በእናትሽ በጣም ነው የምታስጠላ። ስማ እናት ልብስሽ እኮ ተበላሽቷል። ቀንሽን አታውቂውም እንዴ? አውቀዋለሁ ግን ምን ላድርግ? እንዴት ምን ላድርግ ታዲያ? ሞዴስ ገዝተሽ አትጠቀሚ? ሞዴስ የመግዛት አቅም የለኝም። ሰውም እኔን ከመርዳት ይልቅ በእኔ ውርደት መሳቅ ይቀለዋል። እናንተም ሴት ሆናችሁ ከሴት ትቆጠራላችሁ እና ምንድነው ቀናን አታውቅም እንዴ? በጣም ታሳፍራላችሁ። እሺ ቆሻሾች። አንቺ የለም አልኩሽ አይደለ እንዴ? ለምን ነው የምትመላለሹ? ሞዴስ ስጠኝ። ሞዴስ ግን ተወዷል። 200 ብር ዋጋ ይጠይቀክ የለም 5 አድርግልኝ። ወይኔ ምን አለ 300 ብር ባልኳት ኖሮ። እንዴ ሂሳቢስ ሂሳብ ይሄ ነዋ ሂሳብ። እንዳንተ አይነቱ ነጋዴ ነው ህሊናውን ሸጦ ገንዘብ የሚገዛው። ሴት ልጅ አፍራና ተሸማቃ ከትምህርቷ እንድትቀር የሚያደርጋት በእንዳንተ አይነቱ ራስ ወዳድ ነጋዴ ነው። እሺ ብር ብለህ እንዳትጠይቀኝ።